የኢትዮጵያ ሙስሊሞች የበደል የጽናትና የአንድነት ታሪክ ክፍል 4 ኢትዮጵያውያን ሙስሊሞች ተቋማዊና የመብት ጥያቄዎቻቸውን ለየዘመናቱ ገዢዎችና ነገስታት ሲያቀርቡ ቆይተዋል። ከነዚያ ገዢዎች አንዱ ንጉሱ የነበረ ሲሆን ለጥያቄዎቹ ተገቢ ምላሽ መስጠትን ግን ፈቅዶ አያውቅም። ሙስሊሞች ማህበርና ተቋም የመመስረት መብታቸውን ተረግጦ ኖሯል። ከዚህ አንጻር በሼህ ሰይድ መሐመድ ሳዲቅ የተመሰረተው የኢስላም ስምምነት ማህበር የተሰኘው ማህበር በኢትዮጵያውያን ሙስሊሞች በመቋቋም ፈርቀዳጁ ማህበር እንደሆነ ይነገራል። በመላ ሀገሪቱ በሚገኙ ጠቅላይ ግዛቶች መስጂዶችን ማሰራት፣ አቅመ ደካማ የሆኑ ሙስሊሞችን መርዳትና የሃይማኖቱን ሊቃውንት ማሰባሰብ የማህበሩ ተቀዳሚ ተግባራት ነበሩ። የንጉሱ አግላይ ስርዓት ሁለንተናዊ በደል ገፈት ቀማሾች የነበሩት ኢትዮጵያውያን ሙስሊሞች ታዲያ ለመውደቅ መንፈቅ የቀረውን የኃይለ ሥላሴ መንግስት ለመቃወም በሚያዝያ ወር 1966 ዓመተ ኢትዮጵያ ከ350 ሺህ በላይ ሙስሊሞች የተገኙበት ትዕይንተ ህዝብ አካሄዱ። ሰልፉም ሀገር የጋራ ነው፣ ሃይማኖት የግል ነው የሚሉና መሰል መፈክሮች ተንጸባርቀውበታል። በዋናነትም ስንጠራ ኢትዮጵያውያን ሙስሊሞች ተብለን እንጠራ፣ ሙስሊሞች እንደ ክርስቲያኖች ሁሉ ህጋዊ ሰውነት ያለው ተቋም እንዲኖረን ይፈቀድልን፣ ሙስሊሙም ህጋዊ እውቅና ይሰጠው፣ በሙስሊሙ ላይ የሚደርሰው በደልና ጭቆና ይቁም፣ መብታችን ይከበር፣ በዓላቶቻችን ብሔራዊ ይደረጉልን፣ በካላንደር የሚዘጉ የሚሉና ሌሎችም ጥያቄዎች በሰፊው ተንጸባርቀዋል። በትዕይንተ ህዝቡ ሙስሊሙ ህብረተሰብ የሚገቡትን የዜግነት መብቶች ቢጠይቅም የኃይለ ሥላሴ መንግስት ለጥያቄዎቹ በጎ ምላሽ ሳይሰጥ ቆይቶ በመስከረም 2 1967 ፍጻሜውን አገኘ። ንጉሳዊው ስርዓት ከወደቀ በኋላም በርካታ ሊቃውንት ህጋዊ የሆነ ተቋም እንዲመሰረትና መብቶች እንዲከበሩ ከፍተኛ ጥረት ሲያደርጉም ቆይተዋል። በዚህም በየካቲት 23 ቀን 1967 ዓመተ ኢትዮጵያ የወጣት እስላሞች መንፈሳዊ ክበብ በሚሰኘው አዳራሽ ውስጥ ሊቃውንትና የእምነቱ ተከታዮች አዲስ ጉባኤ የሚመሰረትበትንና ተቋም የሚሆንበትን ቀጥሎም ጥያቄውን ለወታደራዊ መንግስት በማቅረብ መብቱን የሚያስከብርበትን መንገድ አቅጣጫ ለማስያዝ ስብሰባ አደረጉ። በዕለቱም ጉባኤው የሚመራበት ደንብ ከሚያዘጋጀው ኮሚቴ ጋር ተወያይተው ዳግም ጥያቄዎቻቸውን ለአዲሱ መንግስት ለማቅረብ ወሰኑ። በመቀጠልም መጋቢት 2 ቀን 1967 ዓመተ ኢትዮጵያ የኢትዮጵያ እስልምና ጉዳይ ጉባኤ የመተዳደሪያ ደንብና የመስራች አባላት ፊርማ ለጊዜያዊ አስተዳደር ደርግ ጽሕፈት ቤት ለመቅረቡ መረጃዎች ያመለክታሉ። በሶሻሊዝም ርዕዮተ ዓለም የተቃኘው የደርግ መንግስት ስልጣን ላይ ሲወጣ የህዝቡን የመደራጀት ጥያቄ ገሸሽ ማድረግ አልተቻለውም። ለዚህም የሙስሊሞችን ጥያቄ በይሁንታ በመቀበል እንደ ሌሎች ሲቪል ማህበራት ሁሉ የኢትዮጵያ እስልምና ጉዳዮች ከፍተኛ ጉባኤ በሚል ስያሜ ሙስሊሞች መሪ ድርጅት እንዲያቋቁሙ ተፈቅዶላቸው ተቋሙን ማቋቋም ቻሉ። በወቅቱ ከፍተኛ ጉባኤው ከመላው ሀገሪቱ ከተውጣጡ የህዝብ እንደራሴዎች መወከል ባይችልም በመሃል ሀገር ህዝብ የሚያውቃቸው 50 ዑለማዎችና ኢማሞች ተውጣጠው በመሪነት ቦታው ላይ ተቀምጠዋል። ከፍተኛ ጉባኤው በተለያዩ የህብረተሰብ ክፍሎች በውስጡ ለማሳተፍ 4 አይነት የአባልነት ኮታዎችን አስቀምጦ የነበረ ሲሆን የከፍተኛ ጉባኤውን 50 በመቶ አባልነት ወንበር የሚይዙት ዑለማዎች እንዲሆኑ 30 በመቶ ምሁራን፣ 10 በመቶ አዛውንቶች እንዲሁም 10 በመቶ ወጣቶች በተቋሙ ውስጥ ውክልና እንዲኖራቸው ተደርጓል። ይህም በትክክል የኢትዮጵያውያን ሙስሊሞች አወቃቀር የሚያሳይና ታጣ የማይገባው አደረጃጀት መሆኑ ልብ ይላል። ይህ ከፍተኛ ጉባኤም ታላቁን አሊምና የአንዋር መስጊድ አሰጋጅ ሐጅ መሐመድ ሳኒ ሀቢብን ሊቀመንበር፣ ሐጅ ኢብራሂም አብዱሰላምን ደግሞ ምክትል አድርጎ በመሾም ወደ ስራው መግባቱን በይፋ አረጋገጠም። ከዚያም በጉባኤው ያላሳለሰ ጥረት በዚያው ዓመት ጊዜያዊ ወታደራዊ መንግስት ደርግ የአጼዎቹን ድንቁርና በመሻር ሙስሊሞችን ኢትዮጵያውያን ሙስሊሞች በማለት መጥራት ጀመረ። በዚህም ሳይገደብ የኢድ አልፈጥር የአረፋና መውሊድ በዓላት ብሔራዊ በዓል ሆነው እንዲከበሩ ውሳኔ አስተላለፈ። በዚህም መሰረት ደርግ መስከረም 1967 ስልጣን ከያዘ በኋላ ለመጀመሪያ ጊዜ በብሔራዊ ደረጃ የመከበር ዕድል ያገኘው የአረፋ በዓል ነበር። ከዚህ በኋላም ጉባኤው መጅሊስ በሚለው ተለምዷዊ መጠሪያ ታውቆ ሐጅና ኡምራን ጨምሮ የተለያዩ ሙስሊሙን የሚጠቅሙ ስራዎችን እየሰራ ቆየ። እስከ ቅርብ ጊዜ ድረስም በዑለማዎችና በመጀመሪያው 4 አይነት አወካከል መሰረት ሲተዳደር ቆይቷል። ይህ ማለት ግን መጅሊሱ በታሪኩ ችግሮች አልገጠሙትም ማለት አይደለም። ባለፉት የዶክመንተሪያችን ክፍሎች በስፋት እንዳየነው ላለፉት 1400 ዓመታት በሀገራችን ውስጥ እስልምና በተለያዩ የእውቀት ዘርፎች ማህበረሰቡን ሲያስተምሩና ለአስጨራሽ ትግሎችን ከጨቋኝ ነገስታት ጋር ሲያደርጉ የነበሩት ኢትዮጵያውያን ዑለማዎች በዘመኑ አጠራር የሱፍያ ዑለማዎች ህዝባችንን አንድ አድርገው እስከ 1970ዎቹ አጋማሽ ድረስ በፍቅርና በህብረት አስተሳስበው ማኖራቸው ይታወቃል። መጅሊሱም የነባሩ እስልምና ፍሬ ውጤት ነው። የኢትዮጵያ ሙስሊሞች ታሪክ ከኢትዮጵያ ዑለማ ታሪክ ለይቶ ማየት አይቻልም። የኢትዮጵያ ዑለማንም ታሪክ ከጸዳው የሱፍያ ታሪክ ነጥሎ ማየት አይታሰብም። አንጋፋ የኢትዮጵያ ዑለማዎች በተለያዩ የዲን እውቀት ዘርፎች በተፍሲር፣ በፊቅህ፣ በአቂዳ፣ በሐዲስ፣ በነህው፣ በሶርፍ፣ በበላጋ፣ በመንጢቅና በመሳሰሉ
በመሳሰሉት የእውቀት ዘርፎች አጠንክረው በቅብብሎሽ እኛ ዘንድ ያደረሱት እስልምና መገለጫው የኢትዮጵያ የሱፍያ መሻይኾች መስመር ነው። ለዘመናት በነገስታቱ ሲደረግ የነበረውን ጭቆና ተቋቁመውና ታግለው እስልምናን በመጠበቅ ያቆዩልንም እነዚህ ትንታግ የሱፍያ ሊቃውንት ነበሩ። ይሁንና በዓለም አቀፍ ደረጃ ከ200 ዓመት ያልበለጠ ዕድሜ ያለው በሀገራችን ደግሞ ከ30 ዓመት ወዲህ ከሳውዲ አረቢያና ከግብጽ የመጡ አዳዲስ የውሃብያና ኢኽዋን አስተሳሰቦች ምክንያት መጅሊሱ ሳይቀር አደጋ ላይ ወድቋል። ይህ አደጋ ግን አዲስ ሳይሆን ሼህ መሐመድ ሳኒ ሀቢብ በህይወት ሳሉ ተጋርጦና ተሰናክሎ የነበረ ሲሆን ሼህ መሐመድ ሳኒ ሀቢብ ወደ አኼራ እስከተሻገሩበት 1981 ዓመተ ኢትዮጵያ ድረስ የመጅሊሱ ፕሬዝዳንት እንደነበሩ ልብ ይላል። ይህም በሚመለከት በመጅሊሱ ምስረታና እድገት ላይ ከፍተኛ አስተዋጽኦ ያደረጉና በህይወት ያሉ አባቶች እንደሚሉትና በጊዜው በገሃድ እንዳስተዋሉት ሐጂ መሐመድ ሳኒ ሀቢብ በህይወት እያሉ በ1970ዎቹ መገባደጃ ዓመታት ጀምሮ አንዳንድ ችግሮች መፈጠር ጀምረው ነበር። ይህ ችግርም አንዳንድ እነዚህን በቅርብ ዘመን ሳቢ አዘል አጀንዳዎች አስተሳሰብ የተቀበሉና ከሁለቱ የሳውዲና የግብጽ መንግስታት ድጋፍ የሚያደርግላቸው ግለሰቦችና በጣት የሚቆጠሩ ቂራት ቀመስ ኡስታዞች የጋራ ህብረት በመፍጠር በ1970ዎቹ መጨረሻ ላይ አመጽ በማስነሳት የመጅሊሱን አመራሮች ከስልጣን በማውረድ ስልጣኑን ለመቆጣጠር ሙከራ ማድረጋቸው ነበር። የነዚህ ሰዎች ዓላማም መጅሊሱን በሚያጥ አዲሱን ከዲን ጋር ፍጹም የሚጻረር አስተሳሰብ ሙስሊሙ ላይ መጫን ነበር። በጊዜው እነዚህ ሰዎች የመጅሊስ አመራሮች ሙሽሪኮች ናቸው። ሽርክንም በመላ ሀገሪቱ አስፋፍተዋል። እስልምና ተሐድሶ ያስፈልገዋል። አመራሮቹ ደግሞ ተሐድሶውን አልተቀበሉም። አሁንም ባፈጅና ባረጀው የአሻኢራና ማቱሪዲያ መንገድ ህዝቡን እየበከሉ ነው። መውሊድ የተባለ የሽርክ መናኸሪያ እንደ ገጠሩ ሁሉ ከተማ ላይም ሊዘሩ ነው የሚሉ ማወናበጃዎችን ይጠቀሙ ነበር። ይህ ሂደትም ሼህ መሐመድ ሳኒ ሀቢብ እስከ ሞቱበት 1981 ዓመተ ኢትዮጵያ ድረስ ቀጥሏል። በዚህ ሂደት ውስጥም ሼህ መሐመድ ሳኒ ሀቢብ ላይ ከፍተኛ የማዋረድና ክብራቸውን የማጉደፍ ዘመቻ ተከፍቶባቸው ነበር። ድብደባ የደረሰባቸው መሻይኾችም ሞልተዋል። በኋላ ግን ሊቃውንቱ በተባበረ ክንድ በእውቀት በመርታት መጅሊሱንም ሙስሊሙንም መታደግ ችለዋል። የዛኔ በዑለማዎች ላይ ጦርነት የከፈቱት ሰዎችም ተጠራርገው ከሀገር በመውጣት በሳውዲና በግብጽ ኑሯቸውን በመመስረት ኃይል ሲያሰባስቡ ኖረዋል። ይህ ከ30 ዓመት ወዲህ የመጣው የውሃብያና ኢኽዋን አስተሳሰብ ከኢትዮጵያ እይታ ማንነት ይልቅ የፓን አረቢያኒዝም አስተሳሰብ ያለው በመሆኑ ለነባሩ ኢትዮጵያ ሙስሊም ፈተና ሆኖ ነባሩን ለማፍረስ በርካታ ድንጋዮችን ሲፈነቅል ቆይቷል። ከነባሩ የኢትዮጵያ አህለ ሱና አስተሳሰብ ውጭ ያሉት መጤዎች የውሃብያና ኢኽዋን አስተሳሰብ ተከታዮች የእምነት መሰረት የሌለው ነገር ግን እስላማዊ የሚመስል ፖለቲካን በማራመድም ይታወቃሉ። ይህንን የፖለቲካ ዓላማቸውን ለማስፈጸም በቅድሚያ አድማጭ ለማፍራት እስላማዊ አስተምሮ ላይ ቁንጽል እውቀት ይዘው ስለ ጉዳዮች በማንሳት ተከታይ ለማፍራት ይጥራሉ። በዚህም ያለ እውቀታቸው ኡስታዝ ሆነው መንጠላጠል ይጀምራሉ። በ2004 ዓመተ ኢትዮጵያ የድምጻችን ይሰማ ንቅናቄ ላይ መሪ የነበሩት የት እንደተማሩ የማይታወቁ የኮሚቴ አባላት እዚህ ጋር ማስተዋል ተገቢ ነው። ሰዎቹ ከሁለቱ አስተሳሰቦች የተውጣጡና የሐሳብ ቅራኔ ያላቸው ቢሆኑም መጅሊሱን ለመጣልና ፖለቲካዊ መዳረሻቸው ላይ ለመድረስ የጋራ ግንባር በመፍጠርና በመደጋገፍ የተለያዩ የሱሐባ ታሪኮችን በሲዲ በመልቀቅ ቀድመው የሰሩት የሙስሊሙ ልብ ውስጥ የመግባት ስራ ግልጽ ነበር። እነዚህ አይነት እሳቤ አራማጆች የሆኑ ሰዎች ኢኮኖሚያዊና ማህበራዊ የቅራኔ አጀንዳዎቻቸውን በማስፋት የሙስሊሙን አንድነት መሸርሸር ልምዳቸው ነው። አሊያም ደግሞ የ2004ቱ ንቅናቄ አነብናቢዎች እንዳደረጉትና አህባሽ የሚባል ሃይማኖት መጣብህ መጅሊሱም ላይ ሊጭንብህ እየደለተ ነው ብለው እንዳስወሩት ፍጹም ቅጥፈት የሆነና ሙስሊሙን ለመከፋፈል እርስ በርስ ለማፈራራት ድርሰት በመፍጠር ይህን ችግር ለመፍታት ብቸኛው መፍትሄ እኛ ጋር ብቻ ነው ያለው በሚል የፖለቲካ ዓላማቸውን ለማስፈጸም ይጠቀማሉ። በሰዓቱ የአወሊያ ተራድኦ ድርጅት በቦርድ ሊተዳደር የሚለው ጥያቄም የፖለቲካና ኢኮኖሚያዊ አንድምታ አዘል ጥያቄ ነበር። አወሊያ ደግሞ የውሃብያ ሳቢ አራማጆች ከሳውዲ የሚመጣውን በጀት የሚከፋፈሉበት አይነተኛ ድርጅት ነበር። እነዚህ ከላይ የጠቀስናቸው አካላት በኢትዮጵያ የፖለቲካ መንበር ለመቆናጠጥ ያላቸው ዓላማ ከፍ እንዲል ላለፉት 30 ዓመታት ሀገሪቱ የተከተለችው የፖለቲካ ርዕዮተ ዓለም ብሔር ተኮር ፌዴራሊዝም መሆኑ ለመሸሸጊያነት ይገለገሉበት ዘንድ ትልቅ አስተዋጽኦ አድርጓል ማለት ይቻላል። ምክንያቱም የኢትዮጵያ ሕግ በሃይማኖት የፖለቲካ ዓላማ ማራመድ ስለሚከለክል በተበታተነው የዘር ፖለቲካ ስር መሸሸግ ቆንጆ አማራጭ ሆኖ አገልግሏቸዋል። የዚህ ሃይማኖት ያዳቀለ የፖለቲካ አጀንዳ አራማጆች ዓላማቸው የራሳቸውን የገጽታ ግንባታ ከገነቡ በኋላ የእነሱን ዓላማ አይደግፉም አሊያም መሰናክል ይሆኑብናል የሚሏቸውን በሃይማኖት ዘርፍ እጅግ ልሂቅ የተባሉ ዑለማዎችን ከፍ ዝቅ በማድረግ ስማቸውን በማጉደፍ ከህዝብ የመነጠር ስራ መስራት ነው። በዚህ ረገድ ላለፉት 30 ዓመታት የውሃብያና ኢኽዋኖች የሰሩት ይህንኑ ነው። በዚህም እስከ ግድያ ድረስም የተፈጸመባቸው ሱፍያ መሻይኾች ቁጥራቸው አያሌ ነው። እነዚህ ሰዎች ለጋራ ጥቅማቸው ከሀሳባቸው መለያየት ጋር አብረው ሲሰሩ የሚከተሉት መርህ አሳፋሪና በቅርቡ በወጣው ድብቅ ቪዲዮ የተረጋገጠ ነው። ይኸውም የእኛ ሰው ካጠፋ ዝም እንላለን፣ ከኛ ውጭ ያለ አካል ከሆነ እናብጠለጥለዋለን፣ የገጽታ ማበላሸት ዘመቻ እናደርጋለን፣ የእኛ ሰው ከሞተ ለእኛ ፖለቲካ የሚጠቅመውን እናጦዘዋለን፣ ከኛ አጀንዳ ውጭ ከሆነ ነገሩን ማድበስበስ ማስቀየስ ነው የሚሉ ነበሩ። ይህ ራሱን ሙስሊም ብሎ ከሚያስብ ሰው የማይጠበቅ የከፋ አስተሳሰብ አራባጅ መሆናቸውን ከዚህ በላይ የሚያሳይ የለም። በዚህ ላይ እንደ ነገሩ አንድ አማራ ሙስሊም ከክልሉ ውጭ ከሞተ መጀመሪያ ይድበሰበሳል አማራ ስለሆነ። ሙስሊም መሆኑ ለነሱ ፖለቲካ ጥቅም የሚያስገኝ ከሆነ ማስቀየሻ ይደረጋል። ለምሳሌ
በመተከል፣ ቤንሻንጉልና በወለጋ በተደጋጋሚ የተከሰቱ ግድያዎችን መመልከት በቂ ነው። በተቃራኒው በአማራና ትግራይ በእምነትም ሆነ በሌላ ጉዳይ ሰው ከተገደለ ጉዳዩን እናጡዘው ይላሉ። ዋቢ እንዲሆናችሁ የሞጣና የጎንደር እንዲሁም ከዚህ ቀደም በትግራይ የነበረውን ሁነት መመልከት በቂ ይሆናል። በኦሮሚያ ክልል የሚከሰቱ የሙስሊሙ መብት ረገጣዎች አንድም ትንፍሽ ያላሉ የዚህ አስተሳሰብ አራማጆች አማራ ክልል ላይ ሙስሊሙ ሲረገጥ ጉዳዩን በማጦዝ መጅሊሱ ስራውን አልሰራም በሚል ሁካታ ይፈጥራሉ። ይህ ማለት በደል ሲኖር ዝም ይበሉ ማለት አይደለም። ይልቁንም የዘር ፖለቲካ አራማጆች እንጂ ለእስልምና ተቆርቋሪ አለመሆናቸውን አያሌ ጊዜ ኦሮሚያ ላይ ሙስሊሞች ሲጨፈጭፉ ዝም ማለታቸው ያስረዳል ለማለት ያህል ነው። ለዚህ ግልጽ ማረጋገጫ ይሆን ዘንድ እነዚያ ለዲን እንሞታለን ሲሉ የነበሩት ኡስታዝ ተብዬዎች በመንግስት የስልጣን ቦታዎችና ምክር ቤቶች ላይ ቦታቸውን መያዛቸውን ማየት በቂ ማስረጃ ነው። ከዚህ ጋር በተያያዘ እነዚህ ኡስታዝ ተብዬዎች በተለያየ ጊዜ ለእስር የተዳረጉት በተለያዩ የኮንትሮባንድና የዶላር ዝውውር እጅ ከፈንጅ ተይዘው መሆኑን የሚጠቁሙ መረጃዎች በተለያየ ጊዜ ወጥተዋል። ነገር ግን የእነዚህ ሰዎች ውጭ ያሉ ህዋሶች የታሰሩበት ጉዳይ ወደ ኢስላማዊ አጀንዳ በመቀየር ህዝቡን ለማነሳሳት ተጠቅመውበታል። ሌላው በነባሩ ሙስሊም መሻይኾች የተመሰረተው የኢትዮጵያ እስልምና ጉዳዮች በመቆጣጠር የፖለቲካ አክቲቪዝማቸውን ለሰፊው ሙስሊም ምዕመን ለማስያዝ መስራት አንዱ አጀንዳ ነበር። መጅሊሱ ታርጌት የተደረገው በሃይማኖት ጉዳይ ሳይሆን በፖለቲካ መንበር መሰላል ሆኖ ያገለግላቸው ዘንድ ብቻ ነበር። ታዲያ ይህንን ዓላማ በመያዝ የኢትዮጵያ ሙስሊሞች መጅሊስ ከሃይማኖት አባቶች ተነጥቆ የፖለቲካ ፓርቲ አይነት ቅርጽ ለማስያዝ ከ80ዎቹ ጀምሮ ላለፉት በርካታ ዓመታት ከፍተኛ ዘመቻ አካሂደውበታል። ባስቀመጡት የጊዜ ሰሌዳ መሰረት ንቅናቄ ለመፍጠርና ራሳቸውን ለማስተዋወቅ ስራ የሰሩበት የ2004ቱ እንቅስቃሴ ይገኝበታል። በዚህ እንቅስቃሴ ወቅት እንደ ዋና መታገያ የያዙት የሃይማኖት ተቋም የሆነው መጅሊስ ነበር። ላይ በተገለጸው መሰረት እንቅስቃሴው ከእምነት የበለጠ ፖለቲካው ላይ ያመዝነ ነበር። ታርጌቱ የፖለቲካ ስልጣንን መቆናጠጥ ስለነበር። ኢትዮጵያ ሙስሊሞች የበደል የጽናትና የአንድነት ታሪክ ክፍል 4 በዚህ አበቃ። ክፍል 5 ይቀጥላል።